ትልቁ እንግዳዬ እናንተን በጣም የምትወዱት የቤታችን ታናሽ የኔም ብቸኛው ታናሽ ወንድም 7 ዓመት የሚበልጠው ከአምቦ እኔ ጋር መጥቷል። ዛሬ የሚያሳዝነው ነገር ብዙም እኔ ጋር አይቆይም፣ ለ2 ቀን ብቻ ነው እኔ ጋር የመጣው። የመጡልኝ ግን የአበባ ብዛት እያየ ይሄ ሁሉ አበባ ምንድነው ምን ያደርግልሻል ወይ እኔ ይዤልሽ ሳልመጣውላ እያለ ሙድ ያዘ ነበር። ትንሽ አረፍ ካለ በኋላ ከመንገድ ስለመጣ ሻወር ገባ። ወንድሜ በጣም የሚወደው ምግብ ሽሮ ነው። ልክ ስላችሁ ብዙዎቻችሁ ጮኻችሁ ነበረ። ከሽሮ ቀጥሎ ግን ዶሮ ነው የሚወደው። በደወለ ቁጥር አንቺ የምትበይውን ዶሮ መቼ ነው የምበላው እያለ ብዙ ጊዜ ይጠይቀኝ ነበረ። እኔ በህይወት እያለውማ ወንድሜ አምሮት አይቀርም ብዬ እሱ ሳይመጣ በፊት ነበረ ገና ሲያዩት የሚያምርና ክሽን ያለች ዶሮ ወጥ ነበረ ኦርደር አድርጌ ጠበቅኩ። እሱ ከሻወር እስኪወጣ ድረስ እኔ ምግቤን አቀራረብኩኝ። ቤቴንም በዚህ መልኩ ፏ አድርጌ ነበረ። እኔና ወንድሜ ድሮ ህፃን እያለን የምንወደውና የማንወደው ነገር በጣም ይመሳሰል ነበርና በቃ የሆነ ነገር አንወድም ልክ ስንል አባታችን እንዴት እየተቆጣ ዱላ ይዞ እንደሚያስበላንና እንደሚያስጠጣን የሆነ ልነግራቸው አልችልም። ድሮ በጣም የምንጠላቸውን ነገሮች ግን አሁን በራሳችን ፍቃድ በራሳችን ገንዘብ ገዝተን የምንበላበት አጋጣሚዎች አሉና ወይስ አልነግራችሁ። ደግሞ ዶሮውን ኦርደር ያደረግኩት ባይዘዌ ከቢኤም ኬተሪንግ ነው። ታውቃላችሁ ሁሌም ዶሮ ወጥ ካማረኝ ከነሱ ነው ኦርደር የማደርገው። በጣም ጣፍጦስ ሲበላ ነበረ። እኔንም በመሀል ሲያጎርሰኝ ነበረ። እናንተ የሚጣፍጥ ዶሮ ወጥና ኬተሪንግ ኦርደር ማድረግ ከፈለጋችሁ ከስር ቲክቶክ ፔጃቸው ሜንሽን አደርግላችኋለሁ። ምግባችንን ከጨረስን በኋላ ወተት አፈላሁለ። ባይገርማችሁ ድሮ እኔም እሱ ወተት በጣም ነበር የምንጠላው። በዱላ ነው ላይ የምንጠጣው የነበረው። ከታናሽ ወንድሜ ጋር ቆይታ ይሄን ይመስላል። ሳይድ በፊት ቪዲዮ ሰራላችኋለሁ ብዬ ተስፋ አደርጋለሁ። ወዳችኋለሁ። ባይ